ቪዲዮአችሁ ላይ እይታ እምቢ ብላችኋል። ጥሩ ቪዲዮ እየሰራው ለምን አይታይም ብላችሁ አስባችሁ ታውቃላችሁ? ችግሩ የእናንተ ሳይሆን ሳታውቁ የገባችሁበት አራቱ የአልጎሪዝም ወጥመዶች ሊሆን ይችላል። ዛሬ እነዚህን ወጥመዶች እንዴት እንደምታመልጡ ነግራችኋለሁ። በተለይም ቁጥር 4 ላይ ያለው ወጥመድ ብዙ ዩቲዩበሮችና ቲክቶከሮች ኮንተንት ክሬተሮች መስመር አስወጥቷቸዋል። መጀመሪያው ወጥመድ የተመልካች ቪዲዮዎች እንዲነኩ አለማድረግ ነው። አልጎሪዝሙ ቪዲዮአችሁ መጀመሪያ ለጥቂት ሰዎች ያሳያል። እነዚህ ሰዎች ቪዲዮን ካለኩ አልጎሪዝሙ ቪዲዮቹ አሰልቺ ነው ብሎ ለሌላ ሰው ማሳየቱን ያቆማል። ስለዚህ ርዕስና ተምኔል ላይ በደንብ ስሩ። ሁለተኛው ትልቅ ስህተት ቪዲዮ እንደጀመረ ለ30 ሰከንድ ያህል እንኳን ደህና መጣችሁ፣ ላይክ አድርጉ፣ ሰብስክራይብ አድርጉ እያሉ ሰዓት ማባከን ነው። ተመልካቾቻችሁ በመጀመሪያው 5 ሰከንድ ውስጥ ፍላጎቱ ካላገኙ ቪዲዮን ዘግተው ይወጣሉ። ይህ ደግሞ ኦዲየንስ ሪቴንሽን ወይም ተመልካች መቆያ ሰዓትን ይገድሏል። አልጎሪዝሙ ደግሞ ሰዎች መቆየት የማይችል ቪዲዮ አይወደው። ሶስተኛው ወጥመድ ዛሬ ቪዲዮ ለቁ እስከ ቀጣይ ወር መጥፋት ነው። አልጎሪዝሙ በየቀኑ ውስጥ በተወሰነ ፕሮግራም ለምሳሌ በሳምንት 2 ጊዜ የሚለቀቁ ፈጣሪዎች ወይም ኮንተንት ክሬተሮችን ይመርጣል። ቋሚ ካልሆናችሁ አልጎሪዝሙ የእናንተን ገጽ የማይሰራ ወይም አክቲቭ እንዳልሆነ አድርጎ ነው የሚቆጥረው። አራተኛው እና የመጨረሻው ዋናው ወጥመድ ዛሬ ስለ ቴክኖሎጂ ነገር ስለ ምግብ አሰራር ከነገ ወዲያ ደግሞ ቀልድ መልቀቅ አልጎሪዝሙን ግራ ያጋባዋል። ቪዲዮአችሁን ለማን እንደማያሳይ አያውቅም። አንድ ወጥ የሆነ ርዕስ የሚችሏችሁ እንግዲህ እነዚህ 4 ስህተቶች አስተካክሉ እና እይታችሁን እንዴት እንደሚጨምሩ እዩ። ከነዚህም ውስጥ እናንተን የትኛውን ወጥመድ የያዛችሁ ይመስላችኋል? ኮሜንት ላይ ነገሩ። ተቀጣይ ጠቃሚ ቪዲዮ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።